ሰላም እንዴት ናችሁ? አላችሁልኝ? አለው ይመስገን ደህና ነኝ። ዛሬ ደግሞ ምርጥ የአረቦች የስጋ ጥብስ ይዤላችሁ መጥቻለሁ። እንደ የተቆራረጠ ስጋ በደንብ አጥቤ በማንጠፍጠፊያ ጋር ካቆየው በኋላ ድስቴ ጋር የተጠቀምኩት ዘይት እና ዝብደ ወይም ሰመን አለ ማለት ነው። እሱን ካጋልኩኝ በኋላ ስጋዬን ጨምሬያለሁ። እንዴ እያገለባበጥኩኝ የራሱን ውሃ ወይም ሶስ እንዲፈጥር አድርገዋለሁ ማለት ነው። ከደን አድርጌ ሰዓቱን ቀዝቀዝ ባለ ነው የከፈትኩት፣ ምክንያቱም የራሱን ሶስ እንዲፈጥርልኝ ማለት ነው። ምንም አይነት ውሃ አልጠቀምም፣ በራሱ ሶስ ነው መብሰል ያለበት። እንደዚህ አድርጌ ከደን ካረኩት በኋላ እዚህ ጋር የተጠቀምኳቸው ቅመሞች አሉ። ፋብሪካ አለ፣ ማጂ አለ፣ ቆንዶ በርበሬ፣ ከሙን፣ ከዝበራ እንዲሁም ብዛር አረቢ አለ ማለት ነው። የተጠቀምኳቸው እነዚህን ነው። እንደየመጠናችሁ ነው እንደየስጋውና ሰዎቻችሁ እንደሚወዱት የምትጠቀሙት ማለት ነው። እዚህ ጋር የተከታተፉ ሽንኩርት አለ፣ ሽርሚሬ ወይም ጠዊል፣ ቱም ወይም ነጭ ሽንኩርት እንዲሁም ቃሪያ የሚያቃጥለውና የማያቃጥለውን አዘጋጅቻለሁ። እዚህ ጋር ለጣዕሙ ትንሽዬ ሽንኩርትና ነጭ ሽንኩርት ተጠቅሜያለሁ ማለት ነው። አብሮ ይበስላል፣ ግን ያስቀረውት አለ ለበኋላ ማለት ነው። እንደዚህ አድርጌ ከዳና አድርጌ ወይት እንደምታዩት የራሱን ውሃ ፈጥሯል በሚያምር ማለት ነው። እንዴት እንደሚያምር ከለሩ ራሱ በራሱ ነው መብሰል ያለበት። አንደኛ የራሱ ሶስ ሲሆን አንደኛ ጣዕሙ አይጠፋም፣ ራሱ የራሱ የስጋው ጣዕም እንዳለ ይሆናል ማለት ነው። ሁለተኛ ቆንጆ ሆኖ ይበስላል ማለት ነው። መጨረሻ ላይ እነዚህን የከተፍኳቸውን ያስቀረዋቸውን ጨምሬያለሁ። ነጭ ሽንኩርትና ቀይ ሽንኩርት ማለት ነው። እንዲሁም ሌላኛውን ደግሞ በኋላ ላይ ጨምራለሁ ማለት ነው። ያ ማለት ቃሪያው ማለት ነው። ቃሪያውን በኋላ ላይ ጨምራለሁ። እንደዚህ አድርጌ ነጭ ሽንኩርቴንና ሽንኩርቱን ከጨመርኩ በኋላ አዋህደውና ትንሽ በሰል ይላል ማለት ነው። ውሃውን የራሱ ሶስ ነው መጠጥ አድርጎ ቀይ የጥብስ ከለር እንዲኖረው ቀይ እንዲሆን ማለት ነው አቆየዋለሁኝ። እንደዚህ እያገለባበጥኩ እንዴት ያምራል! ዋው በጣም ነው የሚያምረው። ቆንጆ ነበር እውነት ለመናገር ጣዕሙ ራሱ ይለይ ነበር። አያችሁት? ከደን አድርገው ቆይቶ እዩት እንዴት አባቱ እንደሚያምር የጥብስ ከለር ነው የያዘው ማለት ነው። ቀይ የሆነ እንዴት እንደሚያምር እዚህ ጋር ያስቀረውትን ቃሪያ ጨምሬያለሁ ማለት ነው። የማያቃጥለው ቃሪያ እነሱ ይወዳሉ። ጨምሬያለሁኝ ማለት ነው። እንዴት እንደሚያምር እንዴት እንደወደዱት እውነት ለመናገር ማለት ነው። እንዴት እንደወደዱት በጣም ቆንጆ ነበር ጣዕሙ ራሱ ማለት ነው። እጅ ያስቆረጥማል በጣም። እዚህ ጋር ቃሪያዎችን ከተጠቀምኩ በኋላ እንደዚህ አገላባብጬ እንትን እለዋለሁኝ ማለት ነው። ትንሽ ካቆየ በኋላ ነው እንትን የምለው እሳቱን የማጠፋው፣ ምክንያቱም የቃሪያዎቹ ጣዕም እንትን ማለት የለበትም። በጣም ሲበስል እንዲሁም ጥብስ ሲል ጣዕሙ ይጠፋል። ጣዕሙ እንዳለ ነው መሆን ያለበት። ሲያምር እዩት እንዴት አባቱ እንደሚያምር። እንደዚህ አድርጌ ጨርሻለሁ። እዚህ ጋር በጎን ውሃዬን ጥጃለሁ፣ የሩዝ ውሃ ማለት ነው። ነጭ ሩዝ ነው የምሰራው። ከነጭ ሩዝ ጋራ ይበላል ማለት ነው። እንደምታዩት በጣም ደስ በሚል ተሰርቷል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም አበረታቱኝ። ወዳችኋለሁ የኔ ወዶች። ውድድር ማድረጋችሁ